መድኃኒት ኮርሏልና ደስ ይበላችሁ። ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ምንም እንኳን በጀርመን ሀገር በደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ብንሆንም አሁንም ያለነው ላሊበላ ነው። በዚህ ቦታ ከመኖሩ ስር ከቅዱስ ላሊበላ ገዳም የመጣ አፈር ከዛሬ ቀደም ነግሬያቸዋለሁ። አሁንም ከመኖሩ ስር ተቀምጧል። ቤዛ ሁሉ ዓለም ብለን ስናመሰግን እዚህ ያለውንም አፈር ያ ከዚያ አፈር ደግሞ እኛ ተወለናል። ላሊበላ ያ ህንፃ የዓለም አስደናቂ የሆነ ብዙዎች የመሰከሩለትን አሁን የዘመነው ነው ቤዛ ሁሉ ዓለም የሚባለው ማለት ነው። እንግዲህ እንደዚህ እስከሆነ ዘንድ እዚህ ይህን ስል መልካም የልደት በዓል ምኞታችን ነው ለእናንተ ለወገኖቻችን። እንደምታዩት ነው በመካከል እመቤታችን የሁላችንን አማላጅ ሁለተኛዋ ሔዋን በሔዋን ምክንያት ገነት በር ቢዘጋብንም በሁለተኛዋ ሔዋን በቅድስት ድንግል ማርያም አማካይነት የገነት በር ተከፍቶልናል። ይሄ ስዕል ያላዘው አንዳችም ነገር የለም። በጠቅላላ የልደትን ታሪክ የያዘ ታሪክ እመቤታችን ሕፃኑ ኢየሱስ ክርስቶስ ከዚህ አረጋዊ ዮሴፍ
ከቤተሰቦች እንዳንዱ የምትቆጠረዋ ቅድስት ሰሎሜ በዚህ በኩል አብርሃምን የሚወክል ዘራ ዳዊት ከአብርሃምና ከዳዊት ዘር ወልደ ዳዊት ወልደ አብርሃም የተባለው አብርሃምን የሚወክል እዚህ ከታች ቀደም ብሎ ዳሴ ከመግባታችን ጸሎት ከመጀመራችን በፊት ስለ ሰብአ ሰገል ወንድማችን ዲያቆን አማረ ካሳዬ ስለ ሰብአ ሰገል ሲናገር ሰምታችኋል። እነዚህ ሰዎች ሶስቱንም ገጾች ብንመለከታቸው የኢትዮጵያን ገጽ የያዙ ናቸው። ወርቅ፣ ዕጣን፣ ከርቤ በዚህ ዓለም አሁን በዓለም ውስጥ ለመጀመሪያ ጊዜ የተገኘበት ቦታ ቢኖር በጠቅላላ ያለው አሁንም ያለው የኛ አካባቢ ነው። በሶማሌም በሉት በአፋርም በሉት በትግራይም በሉት በኤርትራ በሉት በመሃል ኢትዮጵያ በሉት ግራና ቀኝም ባለው በጋምቤላ በሌሎችም ቦታዎች ሁሉ ያለው ወርቅ አሁን እንደውም አሁን በቅርቡ የተለያዩ ማዕድናት ውስጥ በዓለም ውስጥ ያሉ ማዕድናቶች ሁሉ እንደተገኙ እየተነገረ ነው ያለው እና ዕጣን፣ ወርቅ፣ ከርቤ ይዘው የመጡት እነዚህ ነገስታት እኛ ሶስቱም የኛ ናቸው ስንል ግድ የለም ሁለቱን ለሌሎች እንስጥና አንድ ይባላል። ነገስተ ሳባ ዋለ ጋዳይመስ ከሳባ የንግስተ ሳባ ልጆች ናቸው። እናንተ ውብ ሴቶች ልጆች ቆንጆቹ ሳባ ምንድነው? ዳዊት ሰሎሞን ምንድነው ያለው? አነ ጸላም ዋነ ሰናይ ጥቁር ሆኜ ውብ ነኝ ነው ያለው። ስለሷ ነው የተናገረው። ጥቁር ስትሆን ቆንጆ ሳባ ነገስተ ሳባ ዋለ ከአረብም ከሳባም ከኢትዮጵያ ነው ገበሩለት። እዚህ የሰብአ ሰገል አጽም ካለበት ቦታ ማለት ነው። ስዕሉ ተስሎ አንድ ጥቁር ሰው አብሮ ይታያል። ከዚያ እነዚህ እንስሳት በሌሊት ነው የተወለደው፣ በብረት ነው የተኛው። ለተመልከቱ እኮ ይሄን ዓለም የፈጠረ ፈጣሪ ይሄን መረስ ማንም መርምሮ ሊደርስበት የማይችለውን ዓለም የፈጠረ በአንዲት 15 ዓመት ቆንጆ ልጅ እሑድ ዕለት ምዕራፍ 15ኛ ዓመቷን ስታከብር ለቤተ ክርስቲያን መባ ዛሬ የልደት ቀኔ ነው ብላ መባ ስትሰጥ ነበር። እድሜ ስንት ነው ስትባል 15 ዓመት። እንግዲህ እመቤታችንን የጸነሰችው ብቻ ልጆቻችን እንትና ያ በመንፈስ የ15 ዓመት እድሜ ይዛ ሆና ከዚያ እና ይህች መሬት እንግዲህ ማደሪያ ቤት አታ መጠጊያ አታ እዚህ ጋር በረት ላሙ በጉ ሲደሩ ከውቱ አውራሪቱ ሁሉ የሚዋጋበት ቦታ ያለው ጌታ ተገኘ። ትህትና ፍቅር ነው፣ ሰላም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰላሜን እንኩ ብሎ ስለዚህ ወገኖቼ ሰዎችን ሁሉ እንፋቀር፣ እንወደድ፣ እንረዳዳ፣ እንስማማ፣ እንግባባ። የሚናቆሩትን ሁሉ እግዚአብሔር ልብን ይሰጣቸው፣ ሀገር የሚያፈርሱትን ሁሉ እግዚአብሔር እንዲያስታግሳቸው፣ ቤተክርስቲያንን የሚነቁትና የሚያስነቅፉትን፣ የሚሳደቡትና የሚያሳድቡትን፣ የሚያባርሩትን፣ የሚገሉትን ሁሉ እግዚአብሔር አምላክ እንዲያስታግስልን በዓለ ልደቱ የተባረከና የተቀደሰ በዓል እንዲሆንልን እመኛለሁኝ። ልጆች አስቀምጡ።